የተባረከ መጽሐፍ ሲናገር ቃሉ ላከ ፈወሳቸው ከመከራ አዳናቸው። የእግዚአብሔር ስም የተባረከ እግዚአብሔር ይናገራል አይናገርም? ይናገራል። መናገር ልማዱ ነው። አሜን። እግዚአብሔር መናገር ልማዱ ነው። መስራትስ ልማዱ ነው። የእግዚአብሔር ስም ይባላል። ቀጥታ የአስቴር መጽሐፍን ዛሬ እሱን መነሻ አድርገን ሀሳቦች የምናወራው አስቴር ምዕራፍ 3 ብላችን እናወጣለን። መጽሐፍ አስቴር ምዕራፍ 3 እናወጣና 3 እና 4 የተወሰነ አንብቤ ሌሎችን ሀሳቦች እናወራለን። የእግዚአብሔር ስም የተባረከ ይሁን። እሺ ከ3 አስቴር ምዕራፍ 3 እናወጣና ጊዜያችን ለመጠቀም ፈጠን ማለት ያለብን ይመስለኛልና ስለ ሁሉም የእግዚአብሔር ስም ይባረክ። እንደዚህ ይላል። እኔ ራሱ አዲሱ መደበኛ ትርጉም ስለሆነ እናንተ ትከታተላላችሁ በያዛችሁት። ከዚህ ነገር በኋላ ንጉሥ ጠርክስስ የአጋጋዊውን የሐመዳቱን ልጅ ሐማን ከበረ። በንጉሥ በር ያሉት የመንግሥት ሹማምንት ሁሉ ለሐማ ተንበርክከው እጅ በመንሳት አክብሮታቸውን ይገልጡለት ነበር። መርዶክዮስ ግን ወድቆ አልሰገደለትም፣ አክብሮቱም አላሳየውም። እና ምናልባት ያው ርዕስ ለምትጽፉ ሰዎች አዋጅን በአዋጅ የሚሽር አምላክ አለ። እስቲ አዋጅን በአዋጅ በሉ። የሚሽር አምላክ አለ ይበሉ። አሜን። ይህን መነሻ አድርገን እናወራለን። ምንድነው አዋጅ የሚለውን እስቲ መመልከት አለብን። መጀመሪያ ምንድነው አዋጅ የሚለውን ማንሳቱ አስፈላጊ ስለሆነ አዋጁ ብቻ ሳይሆን ምክንያት ምንድን ነው? በአይሁድ ላይ የታወጀው አዋጅ ወይም በመርዶክዮስ ላይ የታወጀው አዋጅ ምክንያቱ ምንድን ነው የሚለውን ማየት ተገቢ ስለሆነ እዚህ ጋር አሁን ምዕራፍ 3 ላይ እሱን እንመለከታለን። ምዕራፍ 3 ላይ ቀጥለንም ስንመለከት የምናየው ጨለማ በአይሁድ ላይ በእስራኤል ላይ ጠላት በሐማ በኩል በፖለቲካ ወይ ከፍተኛ ስልጣን ያለው ከአርጤክስስ ቀጥሎ ሐማ ሁለተኛ ሰው ነው። ስለዚህ ከፍተኛ ስልጣን አለው። በ127 ሀገር ሁሉ ስልጣን ያለው ሰው ነው። ስለዚህ በሱ ነው አዋጅ ታወጀውና ይሄ ምዕራፍ 3 በጣም አደገኛ ከባድ ለአይሁድ ከባድ ጊዜና ዘመን እንደሆነ እንመለከታለን። ግን የአዋጁ ምክንያት ምንድን ነው የሚለውን እዚህ ጋር እናያለን። እንደዚህ ይላል። መርዶክዮስ ግን ወድቆ አልሰገደለትም ይላል እና ምክንያቱም የአዋጁ ምክንያት እዚህ ጋር ምን እንደሆነ እንመለከታለን። አለመስገድ ነው። መርዶክዮስ አይሁዳዊ ስለሆነ እንግዲህ ሁላችንም እንደምናውቅ ጻፍ በራፋ ላይ ስንመለከት ኢየሱስ ክርስቶስ እግዚአብሔር ለሙሴ የተሰጠው 10 ትእዛዞች አሉ አይደል? ከዛ ውስጥ አንዱ ለሌሎች አማልክቶች ምን አትዩ ይላል። አትስገድ የሚለው አውቆ ተምሮ ስላደገ ነው። ይሄ ነው መነሻው ማለት ነው። ለባጋት ሰው ፈልጋለሁ። ምክንያቱም ይሄኛውን ማወቅ ተገቢ ስለሆነ ለቀጣዩ ሐሳብ መንደርደሪያ መሰረታዊ ነገር ስለሆነ ማለት ነው። እና መርዶክዮስ ግን ወድቆ አልሰገደለትም። ንጉሥ ፈርዷል። ምክንያቱም ከፍተኛ ከአርጤክስስ ቀጥሎ ሐማ በመንግስቱ በ127 ሀገር ሁሉ ሁለተኛ ሰው ስለሆነ ማለት ነው። ከፍተኛ ባለስልጣን ስለሆነ ንጉሥ ሁሉም እንዲሰግዱለት አዟል፣ ለሐማ ማለት ነው። ነገር ግን አንድ የማይሰግድ ሰው ተገኘ። ያም ማን ነው? መርዶክዮስ ነው። እዚህ ቦታ ስንመለከት መርዶክዮስ ግን ወድቆ አልሰገደለትም፣ አክብሮትም አላሳየውም። ታዲያ በንጉሥ በር ያሉት የንጉሥ አገልጋዮች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ ስሉ ጠየቁት። ይህንም በየቀኑ ይነግሩት ነበር፣ እርሱ ግን አልተቀበላቸውም። አይሁዳዊ መሆኑ ነግሯቸው ነበር። እኔ አይሁዳዊ ነኝ፣ እኔ የሚሰግደው ሰማይና ምድርን ለፈጠረ ለእግዚአብሔር ብቻ ነው እንጂ ለሌላ ሰው አትሰግድም። ሃሌሉያ ብሎ ይሄ ነው መነሻው ምክንያቱ ማለት ነው። የእግዚአብሔር ስም ተባረከ ይሁን። አምልኳችንን እንቀጥል። አሜን። እና መርዶክዮስ አይሁዳዊ መሆኑን ነግሯቸው ስለነበረ የመርዶክዮስ ባህሪ እስከ መቼ ሊቀጥል እንደሚችል ለማየት ስሉ ይህን ለሐማ ነገሩት። ግራ ተጋባ። አብሮ ያሉ እኛ እንሰግዳለን፣ እኛ እንንቀጠቀጣለን፣ ይህ ሰው አይሰግድም፣ ደግሞ ለምን አሰግድም ተብሎ ሲጠየቅ እኔ አይሁዳዊ ነኝ ይላል ብሎ ግራ ተጋብተው ለሐማ ነገሩት። ከዛ ሐማም መርዶክዮስ ወድቆ እንዳልሰገደለትና እንዳላከበረው ሲያይ እጅግ ተቆጣ። እጅግ ተቆጣ። መቆጣት ይቻላል። እጅግ ከፍ ያለ ቁጣ ማለት ነው። ይልቁንም መርዶክዮስ ከነማን ወገን መሆኑን በተረዳ ምክንያቱም ተረዳ። ለምን ማመልከው ሲባል ይሄ አይሁዳዊ ስለሆነ የአይሁድ ዘር ነው። ስለዚህ አይሁዳውያን የሚያመልኩት የሚሰጡት ለእግዚአብሔር ብቻ ነው። የመልክ ሰማና ይሄን ተረዳ።
መርዶክዮስን ብቻ መግደል እንደምትቆጥረው በጣም ልብ በሉ። እጅግ ተቆጣ ይላል። ባለስልጣን ነው፣ መግደል ይችላል፣ የፈለገውን ማድረግ ይችላል፣ ስልጣን አለው። ስለዚህ ምንድነው እጅግ ተቆጥቶ ስለሱ አይሁዳዊ መሆኑን ሰምቶ ታሪኩንም ሰምቶ ማመልክበትን ምክንያት ከሰማ በኋላ በቃ ተውት። እሱም ብቻ አይደለም እንደሚገድለው ሰዎች መገደል ነው የሚል ሐሳብ ውስጡ ላይ ገባበት ነው። ስለዚህ ሃማ በመላው የቀድስ መንግስት ውስጥ የሚገኙትንና የመርዶክዮስን ወገን የሆኑትን አይሁድን ለማጥፋት ዘዴ ፈለገ። አያችሁ፣ ምክንያቱም አሁን ያነበብኩላችሁ አለመስገድ፣ እግዚአብሔርን ማምለኩ፣ በእግዚአብሔር መታመኑ፣ በእግዚአብሔር መደገፉ፣ እግዚአብሔር ብቻ አምላኬ ነው ለሱ ብቻ ይሰገዳል ብሎ በማለቱ ምክንያት ቀጥረን የምናያቸው አዋጆች ነው። ስለዚህ አለፍ ምዕራፍ 3 ከቁጥር 8 ላይ ከዚያም ሃማ ንጉሡ ጠርቅስን እንዲህ አለው፣ በአሕዛብ መካከል በመንግስት አውራጃዎች ሁሉ ተሰራጭተውና ተበታትነው የሚኖር አንድ ህዝብ አለ። ይህ ህዝብ ከሌሎች ህዝቦች ሁሉ የተለየ ልማድ ያለውና የንጉሡን የማይታዘዝ ነው። ይህ ለእግዚአብሔር መስገድ አመት ነው። አጣመው ንጉሡን ያሳምነው። ንጉሡ የሚፈጠረውን አምላክ እሱ የሚያመልከው፣ ሃማንም የፈጠረውን አምላክ እሱ የሚሰግድለት የሚያመልከው፣ ሰማይና ምድር የፈጠረ አምላክ። ነገር ግን ለስልጣን ለምድራዊ ወይም ስላልገባው ስላልተረዳው በዚህ መልኩ በእነሱ ላይ ሲነሳሳ በመርዶክዮስ ላይ ብቻ ሳይሆን በመላው አይሁድ ላይ አዋጅ ሴራ ሲያሰር እንመለከታለን። ቁጥር 9 ላይ ስትመለከት ነገሩ ንጉሡ ደስ የሚያሰኘው ከሆነ እነርሱን ለማጥፋት አዋጅ ይውጣ። ንጉሡ ፈቀደ። በቃ ችግር የለውም። አይሰግዱም፣ ያምጻሉ። አዎ፣ ስለዚህ መርዶክዮስን ሆነ መላውን አይሁድን ማጥፋት ትችላለህ ብለው ንጉሥ ስልጣን ሰጠው እንመለከታለን። ወደ ታች ወደ ደግሞ ቁጥር 13 ላይ እናንብብ። አዳር በተባለው በ12ኛው ወር በ13ኛው ቀን ወጣት፣ ልብ ብላችሁ ስሙ፣ ወጣት ሽማግሌ፣ ሴትና ሕፃን ሳይባል አይሁድ ሁሉ በዛ ቀን እንዲጠፉ እንዲገደሉና እንዲደመሰሱ ሀብታቸው እንዲዘረፍ ደብዳቤ ለንጉሥ አውራጃ ሁሉ በመልእክተኞች ተላከ። ከባድ አይደለም ማለት አሁን መጽሐፍ ልናደርግ ይችላልና እኔ ሰሞኑን ይህ ፕሮግራም እንትን ያልኩለትና በጣም እየገረመኝ ነበር። አዋጅ ምን ያክል ከባድ እንደሆነ ማሰብ ጀመርኩ። ምክንያቱም አደገኛ አዋጅ ነው። አስባችኋል? ሕፃን የማይምር፣ ሽማግሌ የማይምር፣ ሴት የማይምር፣ ወንድ የማይምር ሁሉ እንዲገደሉ፣ እንዲደመሰሱ፣ ሀብታቸው እንዲሆን እንዲዘረፍ ነው የሚል አዋጅ ነው። አስቡ። በእነሱ ቦታ ሆናችሁ አስቡ። ማለት ከባድ ዝም ብሎ አሁን ለማውራት ሊቀር ይችላል፣ ለመስማት ሊቀር ይችላል። ግን እጅግ በጣም ለህዝብ ለአይሁድ በጣም ከባድ አዋጅ ነው። ምክንያቱም ስልጣን ባለው ዝም ብሎ መንደርተኛ አይደለም። ለምሳሌ አንዳንዴ አጠፋለሁ፣ እገላለሁ ዝም ብሎ ተራሱ ይላል። እንደዚህ አይደለም። እንደዚህ አይነት እንትን አይደለም። ከንጉሥ የመጣ ከቤተ መንግስት የመጣ አዋጅ ነው። የማድረግ አቅም ያለው ጉልበት ያለው አዋጅ ነው። ከዚህ የተነሳ አለፋታዊ ስለባረክ ቁጥር 3:15 ላይ እንመልከት። መልእክተኞቹ በንጉሥ ትእዛዝ ተቻኩለው ወጡ። አዋጁ በሱሳ ገቡ ተላለፈ። ንጉሡና ሃማ ለመጠጣት ተቀመጡ። የሱሳ ከተማ ግን ግራ ተጋብታ ነበር። ግራ የሚያጋባ አዋጅ ነው። ግራ የሚያጋባ ምንድን ነው? ምን ጠፋ ብለው ግራ ተጋብተዋል አይሁዳውያን ማለት ነው። በ127 መጣው በ127 ሀገራት አዋጁ ቸኮለ ወጣ ማለት በንጉሥ ቀለበት የታተመ አዋጅ ነው እና ግራ ተጋቡ። በሱሳ ቅርብ ላይ ያሉ ቶሎ የሰሩ ሰዎች ግራ ተጋቡ። ምንድን ያጠፋለው? ምን አይነት አዋጅ ነው ብለው ግራ ተጋቡ። ቃል በቃል እዚህ ጋር ይላል እና 4 ላይ ነው መግቢያው ቃልና ሌሎች ሐሳቦችን በቃል ይናገራሉ። እንደዚህ ይላል ምዕራፍ 4 ላይ እንታ መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ። ልብሱን አረጋ ቀደደ። ምክንያቱም ነገሩ ተራ ነገር አይደለም፣ ቀላል ነገር አይደለም። መርዶክዮስን የሚያጠፋ ነው። ዘሩንም ጭምር የሚያጠፋ አይሁድ የሚባለው ነገር ከምድር እንዲጠፋ የሚያደርግ ከባድና አደገኛ፣ ሕፃን የማያስቀር፣ ሴት የማያስቀር፣ ወንድ የማያስቀር፣ በጾታ በምንም በአቅጣጫ በምንም እንትን ማንም የሚምራ ነበር። አይሁዳዊ ሁሉ የሚረሸንበት
የሚገደልበት የሚጠፋበት አዋጅ የወጣው። እለቱ በጣም እየቸኮለ ነው ያለው። ስለዚህ በጣም አስቸጋሪ ነገር ስለሆነ ልብሱን ቀደደ። ያ ብቻ አይደለም፣ ከዚያ ማቅ ለብሶ ይላል። ማቅ ለብሶ እንግዲህ የሐዘን መገለጫ አለ። በራሱ ላይ አመድ ነስንሶ ይላል። አመድ ነሰነሰ። ድምፁን ከፍ በማድረግ አምሮ እየጮኸ ወደ ከተማ ሄደ። እየጮኸ